ይኸውልህ እኔ ሜትር ከዘጠና ነኝ። በጣም ጠልቄ መዋኘት ስለምፈልግ 10 ሜትር ወደ ውስጥ ቆፍርኝ። 10 ሜትር ወደ ውስጥ ይሳቂው። ምን ነው 15 ይሁን እንዴ? አይ ቦስ በ10 ተስማምተናል። በል ወደ ቁፋሮ። እሺ ቦስ። እኔ ምን ቦስ 10 ሜትር ወደ ውስጥ እንቆፍር የቤታችን መሰረት ልነካው እንችላለን። በዛ ላይ ደግሞ ግቢያችን ውስጥ መዋኛ ገንዳ ሰርተን ግቢ ውስጥ ከምን ለምን ኢዮሜር ሆቴል እየሄድን አንዋኝ? ኢዮሜር ሆቴል? እሳቂ። አዎ ቦስ ይኸውልህ ኢዮሜር ሆቴል ማለት አሎ ኮብራ ሁለት። አቤት ኮብራ። መንገዱ ጠርቷል? አዎ ክፍት ነው ክፍት ነው። የምን 3 ሚሊዮን አሸነፍኩት እኮ ቦስ። እንዴ ምን ሆነ ነው? ተናገር። ባየር ሙኒክ ከቤኔፊካ ጋር የነበረውን ጨዋታ ቤኔፊካ ያሸንፋል ብዬ በለው። እናት ነግረኝም በደናብር ምን አስይዘው ከማን ጋር ሲዘው? አረ ቦስ ዋኒክስ ላይ ተወራርጄ ነው። ምንድነው ደግሞ እሱ? ይኸውልህ ቦስ ዋኒክስ ማለት በውስጡ በጣም ብዙ ጌሞችን የያዘው ዌብሳይት ነው እና ለመጀመሪያ ጊዜ ማቲያስ የሚለውን ፕሮሞ ኮድ በመጠቀም ሬጂስተር ስታደርግ እስከ 300% ቦነስ ታገኛለህ። ሊንኩን ከፈለክ ባዮ ላይ አስቀምጬልሃለሁ። አሁኑኑ ተወራርደህ ቆንጆ ገንዘቦችን ማሸነፍ ትችላለህ። እሺ 3 ሚሊዮን ብር ነው ያልከኝ አይደል? አዎ ቦስ። አንተ ነህ ጥበቃ የሚያስፈልግህ። ቦስ ይኸውልህ ጾም ሊገባ ነው። ከቀዩ ሩብ ኪሎ ታደርግልኛለህ። እዚህ ጋር ከጎድኑ ደግሞ በዛ አድርገህ ሩብ ኪሎ። አባባ ወይ ቦስ እንዴት ነሽ? ሰላም ስጋ አለ ሁሉንም ጠቅልልኝ። በቃ አንድ ነገር እሺ። በቃ አባ ስጋ ጨርሰናል፣ ዘግተናል። ቦስ ምን እየሰራሽ ነው? ምን ነው እሱ? ሜካፕ አርቲስት ሆኛለሁ። ምን ነው ቦስ? ከዚህ በኋላ ሜካፕ አርቲስት ሆኛለሁ። ናንተን እንዲቀባ። አረ ቦስ እንደዚህ አይነት ነገር አይመቸኝም። ምን ቢዝነስ አጥቃለሁ። ወንድነቴን በገንዘብ በፍጹም። እሺ $1,000 ሊስቲክ። I will tell you that money stop nonsense. I'll never be broke in my life. Of course, yeah. ቦስዬ ሽቶ ሊቀባ በእናትሽ ትንሽ ቀጠሮ ስላለብኝ ነው። ችግር የለውም። Bombastic side eye. God have mercy upon us. Criminal offensive side eye. ማቲያስ ወይ ቦስ በቃ ጨርሻለሁ። ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዚ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዚ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም ብሎ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፈረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ
ውደጂ ወይም ውረጅልኝ። አንተን አይደል የመታኝ? ጋሽ ተረዱኝ። ለፍቅር የወረወርኩት ላማስቼ ነው። ለፍቅር ከወደማ ናግባኛ። ፍቅር ይዞኛል። ከኔ እኔ አዎ ካንቺ ረጅም ጊዜ ነበር ልነግርሽ አሰብኩት፣ ግን በቃ ፈራሁ። እንዴ አንተ ሌላ ሰው ተሳስቶ ካደነቀኝ እንኳን እቺ ምን ነው የሚያምረው ምናምን እያልክ ስታጣጥለኛ አንዴ የምትውለው ቂጥ የላት ፊት የላት እቺ ለግራግር ምናምን እያልክ ኦ ሴትዮ ስሜትሽ እንዳይባነንብሽ በቃ ብዙ ነገር ልትይ ትችያለሽ። የምሬን ነበር ማለት አይደለም። ጅላሽ እንዴ ተው። አይ ወንድ ልብ ድካም ቢኖርብኝ ዛሬ ነበር ልቤ ቀጥ የሚለው። እሺ አሁን አታጓጊ። መስልሽ ምንድነው? ኦ ሰውዬ እኔ ከሰው እንደምትቆጥረኝ አሁን ገና መስማቴ ነው። ቆይ ሲጀመር ቀይ ሴት ምናምን አይመቸኝም ትላል ነበር እንዴ? ባክሽ እኔ ሲጀመር ቀይ ሴት ነው የሚመቸኝ። እንዳይባነንብኝ ብዬ ነው እንደዛ ስለኝ ነበር። እግዞ የውድድሩ ዓላማ አጠገብ ያዘጋጀንልህ ልስ ጀንጀነስ ስልክ ቁጥሯን መቅጠበን ነው የሚሆነው። 2 ደቂቃ ሰላም ነው ዛሬ ለመግዛት መስገድ ተማሪ ቤት ሰራተኛ አፍተር ሂልዳ እንዴ እዚ የቀድማያቶችን እንጀላ ይዘት ወጣን እንዴ ሂልዳ ምንድነው? 2 ደቂቃ አለስ እንኳን ተቀበላት። ምንድነው ደግሞ ለዚች 2 ደቂቃ እንዴ? አንቺ ዝሩት እንዴ ሰው የምን ነው ስልኳን ተቀበላልከኛ እንዴ? ምን እያልክ ነው አንተ ራስ? ወንድም ያልፋል። አንተ ይብቃታው ዞር ላይ ነው ይሻላል። ጭራሽ ፊት ለፊቱ ነው የምጀነጀንሽ። ኧረ እኔ አፍራለሁ። ዋሬ ችግር የለውም ጀንጅነኝ። እንደ ስልኬን ተቀበለኝ። ወደደ ጀንጅነኝ እንዴ አንቺ ሴት አይደለሽ? አታፍሪም? ኧረ በስመ አብ። ኧረ እኔ አፍራለሁ። ማን ወንድም ትወጣለህ? እባክህ ምን እኔ ልውጣ? አልወጣም። እኔ አፍራለሁ። አልወጣም። ልውጣ እባክህ። እንዴ ምንድነው ወንዱ ምን ሆኖ ነው? አም ጎን ቢንግታ ከዚሁ ለወንድማ አንድ ወንድ ቢንግታ ጀንገነው ወስነ ስላ ስልክ መቀበል የሚችለው የወንዶች ሁሉ ምን ነው ነው ሰውዬው እንደዚህ የሚጮህ የኔን ቁጥር መቀበል ለቻለ ሰው 10,000 ብር ሽልማት እሰጣለሁ ብሎ አንድ ወንድ ማሸነፍ ለ10,000 ብር ነው ይሄው ላዝ በዚህ ተሰበሰበው። ፕሊስ እኔ 20,000 ብር ልክፈልሽ። አሬ እባክህ እስኪ አንቀውና ሳየና እስከስ አረ ምን ያሳስባል? በእናትሽ ምን ሲቪ ምን ቴሌብር ትጠቀማለሽ? አው ተጠማኛው ልልክልኝ ነው እኮ በቃ ምን እንዴ ንገሪኝ። ቁጥርሽ ንገሪኝ። እሺ 09 28 ቁጥሯን ተቀብያለሁ። ምን ቁጥሯን ተቀብያለሁ አለ። አንከታፈርም እንዴ? እንዴው ሄርስ ቶፕተር ነው እንዴ? ኬት መተህ ነው አንተ? ማነው ስነ? ያው ብዙ ሴቶች ጠብ አድርጋችሁ ይሉኛል። ዋናው ስሜ ግን ቃንቄ በደዊው ለፕሻስና ሰባክ ስልክ ጀንጅኔ መቀወን ወደ እንደ አሸናፊ አንሰደውታ እንደ ፋይዳ ነው ተጆን ጆስ ጉዲ ዊክ ወር ኦፍ ዲስ ሊትል ኦርደር ኧረ አንቺ ሳምሪ ያሟታል። በእናትሽ ሄደን አንጠይቃትም? ኧረ እባክህ ጠይቂ። ከቻች ይደረጋል። ከቻች ይሆናል። ሌላ ቀን ኑሮ እንዲተወደር ከልባችን ባታስብ። ቤዚ ምን ደህና ነሽ? ወይ ምን ሆነሽ ነው? እዚህ አልሰማሽኝም መሰለኝ። ምን ያልከኝ ነው? ሳምሪ ታማለች። ሄደን እንጠይቃት በእናትሽ። አዎ ቪቪአይፒ ፓስ አትሰምሽም እንዴ? ምን ነው በጤናሽ ነው? ምን ሆነሽ ነው? ይቅርታ እየሰማሽ አይደለም እኮ። አይ አዳምጪ እንጂ እዚህ ጋር እኮ ሰው ሊሞት ነው አይደል? ታሞ ሊሞት ነው አይደል? በስነ ስርዓት አዳምጪ። አማታል እንዴ? አዎ አዳምጪ። ጉምጉ ተገባጉምጉ ያላንቺ ወከላ ጉም አረምኑ ሰጣሽ ናንጄቢ አረምኑ ሰጣሽ። ቤዛ ስራ የለሽም እንዴ? ምን አገባሽ ቤዛ? አንቺስ መቼ ይሆን የምታገቢው? ታነቀሽ። አንቺንስ መቼ ይሆን ራስሽን ችለሽ የምናይሽ? አገባሽ ቤዛ የሆነ ሚስጥር ልነግርሽ ነበረ፣ ግን ለማን እንዳትናገሪ። ምንድነው? ወደ ውጭ ልሄድ ነው። እንዴ ቤዛ ሰበር ዜና! ዛሬ በተነገረኝ መረጃ መሰረት ጓደኛዬ ቤቲ ወደ ውጪ ልትሄድ ነው። ቤዛ በታክሲ ነው እንደመጣሽው? አረ በግል ሄሊኮፕተር፣ ይሄ የራሴ ፕራይቬት አለች አይደል? በሷ ነው የመጣሁት። እና በምድር የመጣሁት በታክሲ ተኛለች እንዴ? ቤዛ ውሃው ልጠጪ ነው እንዴ? አረ ልታጠብበት፣ በግማሽ ሊትር ውሃ ሻወር ልገባበት። አንቺ ምን አይጠቂ ነው የምትጠይቂኝ? ቤዛ እየሄድሽ ነው እንዴ? አረ የለም እየበረርኩ ነው። ትርፍ ክንፍ አለኝ አይደል? በሰማይ እየበረርኩ ነው። እቺሽ ምን አይጠቂ ነው የምትጠይቀው? አበረች እንዴ? እንዴ ቤዛ ልትቀመጪ ነው? አሁንስ ነይ ምን አይጠቂ ነው የምትጠይቂው? ጋሼ ኧረ በማርያም ከገጠር ተፍቼ ነው። አንዴ ያስደውሉኝ። የት ነው? ሩቅ ነው የምትደውለው? አይ ቅርብ ነው። እኔ ምሮት ጋሼ እንዴ ሩጫ ላይ እንዴት ሮጥ? በጣም ይሮጣሉ እንዴ? ሩጫ ላይ ማባክተ ወይም እድሜም ጉዳይ አለ፣ እግሬም ያመኛል። በጣም በቃ አይሮጡም። አዎ እኔ ምሮት
ምንድን ነው የምታከው? አውጣና ግደለው። አውጣና ግደል። ኧረ እባክህ ያው ሁሌ ነበር የምታጠበው፣ ዛሬ ሳልታጠብ እኮ ነው እንዴ? ሁሌ ነው። እኔም እኮ በቀን ነው የምታጠበው። ኧረ እባክህ ያከሳል እኮ በቀን መታጠብ ያከሳል። በቀን መታጠብ አላሸውማ በደንብ እኮ አላሸው ጥልዬ እንዴ ሰማኔን እንኳን ደህና መጣ። እንኳን ቆየ። መች መጣ? በቅርቡ ሳምንት። እንኳን ደህና መጣ። እንኳን ቆየልኝ። አባት ያው ታውቃለህ፣ አንድ ቤተሰብ ምናምን የለኝም። ምንም የለኝም። ያው ስለሚለው እሺ ጥልዬ ወይ ተቸገርኩ። ምንም ችግር የለም። ችግር አይንካም። ኧረ በቃ ሰላ አውቆ ሆዴና ይኸውልህ አንተ ጥልዬ አንቺ ምንም ነገር አይችልም። ምንም አይችልም። ኧረ ያቺ ልጅ እንዴት አባቷ እንደምታምር ደግሞ ማለት ነው። አሽኮረመማታለሁ ብዬ አሽኮረመመች። ሄዳ አናግራት ሂድ። ሂሳብ 8000 ብር። ዛሬ ጀምሮ ማየት አቁሜያለሁ። እንዲህ ይቻላል እንዴ? የራስሽ ጉዳይ ስፖርት ሰሪ አሁን በትክክል ሳይሆን በተራበኝ ከመተኝ ምን አባ እዚህ አካባቢ ብር አላየህም እንዴ? የምን ብር ነው የምትለው? በቃ የመተኪያ ብር የሰጠኝ ብር እኮ ነው። የቱ ጋር ተለሙ? ፈልጎኝ ስፖርት ሰራው የመተኪያ ብዬ አልሞላልኝ። እንደውም ከዛ ሁሉ ነው እዚህ ነው ህይወት ማለት። ያንን ይባልፉን ወጋ ነው። እዚህ በህፃንነቱ ስልክ ነው ይሰራለት። ይሄ ነው ያውቁለ ልጅ ነቃ ብሎ ሄድም እንዴ? ቹቹ ወጣ ስልክ መስረቅ ይወጣ ከባለሽ ይቀራል። ኧረ ገብቶሻል። ወንድሜ ይሰጣታል 2 ሰዓት እንጂ ደግሞ እኮ የኔ ጥቁረት ነው እንጂ ከኔ ጋር ቆጭ እኮ እስቲ እንዴ ትዛልሽ ነው ብዬ እኔ አንተ ልበላ እንደዚህ ከመናረግ እንደዚህና እንደዚህ አንዴ አርገህና ማለት ነው እንዴ የቤቱ ውሻ ነው ማረግ። ዞር በይ ብዬሻለሁ። ዋጋሽን ነው የምሰጥሽ። ኤታባስ አለማወቅ እንጂ ፍቅሬ እኔ አላረገውም። ያ ስጋ ትረክባላችሁ እንዴ? አንፈልግም። ምን ያስቀሃል? ጥርስህ ይርገፍ። ቆይ ማታ ላግኝህ። አርበስማም ወይ የሰው ልጅ ግፍ ማን ነው እንደ ጫነብህ? እኔ አስተምርሃለሁ። መሸከም የለብህም። የጭንቅላት ስራ ነው መስራት ያለብህ። ተጫወቱኝ። እንካ ሰላምታ በምንታ በሰው ምን አለ በሰው ፊትህን አየላ ሰው ኩላሊት የት ነው? ጉበት የት ነው? ምንም ነገር የለም። ቦሌ ግብ እንዴ ገብተን የቱ ጋር ልታስቀምጠን? ግቡ ወንበር ላይ 4 ሰው ነው። አርበስማም እኛ በሴፍ ሼድ ትሪፕ በ87 ብር ብቻ በጋራ እንሄዳለን። ጠጋ በልላት። ኧረ በስማም ቦታው እኮ የ2 ሰው ነው። አረኡ አውረደኝ። ልትገሉኝ ነው እንዴ? እኔ በሴፍ እሄዳለሁ። እንዴ ሌባ ቦቸራ እኮ ሲሰረቅ ዝም ብሎ አይቼው አላውቅም። ሳያጣ ሰው ኑሮት ልቤ እንዳጣ ሰው ግንባሳቤ። ቆይ ግን ምን ሆኖ ነው ብቻው? ያ ሁሉ ጋሻ ጃግሬ እንዳልነበረው ደግሞ እኮ በጣም ዝምተኛ ሆኗል። ቦቸራ የቱ ነው ተረኛው? 72 ቁጥር ታኛው እስቲ ሂጂ ላናግረው እንዴ? የለሁበትም።
እንዴ ሌባ ቦቸራ እኮ ሲሰረቅ ዝም ብሎ አይቼው አላውቅም። ሄጄ ላናግረው ግድ የለህም። ቦቸራ አንተ ተራ ላይ እኮ ሲሰረቅ ጸጥ ብለህ አታውቅም። ምን ሆነ ነው? ምን አገባኝ? ቦቸራ የተፈጠረ ነገር አለ እንዴ? ምን ሆነ ነው? ምንም ነገር የለም። ለምን ጠይቅሽ? አይ ከሰው ጋር ምናምን ማውራት አቁመሃል ብዬ ነው። ከሰው ጋር በአንድ ነጠላ ማስቀደስ አቁሜያለሁ። ምን ነው አልክ? ይሄን ያክል በየዋህነት የቀረብኳቸው እንደ ቂል ተመለከቱኝ። ላገኘው ሰው መገልፈጥ አቁሜያለሁ። ይቅርታ ግን ካላስቸገርኩ አዲስ ጓደኛ ትፈልጋለህ? አልፈልግም። ከአዲሱ ማንነቴ ጋር ጓደኝነት ጀምራለሁ። ሰላም ሰላም በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ ሰላም እኔ ቆንጆ እንቁራሪቶቹ ስለጮሁ ባህሩ የነሱ ነው ማለት አይደል። ራሳቸውን ለማስከበር ዝም ያሉ አሳ ነባሪዎች ይኖሩበታል። በፍቅርሽ ተይሽ ሆኜ በሽተኛ በጊዜ ሂደት ግን ነገሮች የሚቀየሩ እየመሰለኝ። እንዴት? ከመጠን ያለፈ ደስታና እጅግ የበዛ መተሳሰብ ውስጥ እና በጣም ደስ የሚል ነገር ነው። እሱማ በጣም አሪፍ ነገር ነው። ወደ ቤት ግቢ በቃ። ከስራ ስወጣ ግን አገኝሻለሁ። አረ ውጋት ልብሱን አንጣልኝ። አንተ በቃ ሰው የሚነግረን አሰማማ። ሰማሁሽ እኮ እባክሽ ውሳኔ ላክብር። የምታከብረኝ ከሆነ ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂ። ሕፃን ልጅ አይደለሁም፣ ምርጫዬን አውቃለሁ። አይሆንሽም። ሁለተኛ እንደዚህ ስትለኝ እንዳልሰማሽ። ዳይ ወደ ስራ ና ና። ኦ በይ በይ ሴትዮ በቃ በቃቸው። ዛሬ ምን እንደተፈጠረ ታውቂያለሽ? እንደማልሆን ነገሩ በምን አወቅሽ? ተመሳሳይ ብሎ ነው ይዋል ነው። የኔ ቆንጆ እንቁራሪቶቹ ስለጮሁ ባህሩ የነሱ ነው ማለት አይደል። ራሳቸውን ለማስከበር ዝም ያሉ አሳ ነባሪዎች ይኖሩበታል። ነሽ ጂን ያዘኝ እንዳትለቅ አይባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር። አያት ትሄዳለህ? ግቢ፣ እኔም ወደዛው ነኝ። ኧረ እኔ እሱ እንዳይከፋው ብዬ ነው ደረስ ብዬ የምወጣው እንጂ በጣም ነው ምጠላት። መርዝ ነገር ጠብ አድርጌ ቢሰጣት ራሱ ደስ ባለኝ። በቃ ደውልልሻለሁ። አስገረምኩ አይደል? ባል ሲነጥቃሽ መሆን አለበት መቼም። ኧረ ምን አባቷ ትነጥቀኛለች? የፍቅረኛ እህት ናት። ሁሌም አንደኛ ነኝ ነው የምትለው። ወንድሟ እንደማልንከባከበው ምናምን ነው የምታስበው። እህቶች እኮ እንዲህ ናቸው። እና ያግቧቸዋ ይሄንን ካሉ ጠቆርክ ከዛ አልተመቸ ምናምን። እስኪ እሷን ቦይፍሬንድ ልናይላት ነው አሁን። ቦይፍሬንዷን እስካሁን አታውቂውም እንዴ? ኧረ የት አባቷ አውቄው ይሄን ብጣሻ። ሰሞኑን ነው ተመልሳ ወደ ኢትዮጵያ የመጣችው። የእሷን ቢጤ ከንቱ ጠብሳለች መሰለኝ። ኑ ላስታውቃችሁ ብላ ጠራችን። ደወለች። ወይዬ ውዴ እየደረስኩልሽ ነው። አንቺ ልጅ ግን ወንድሜ እየተንከባከብሽው አይደለም። ከዚህ በላይ ምን አርግ ነው የምትለኝ እህትህ? ግን እሷ እኮ ለጨዋታ ነው። ወንድሜና የወንድሜ ሚስት ፍቅረኛዬ። ራይድ ሰራ በነበረ ጊዜ ሁሌም የሚገርመኝ ገጠመኝ ነበር። በዛች ቅጽበት ያወቀ ሰው ስለ ቤቱና ትዳሩ፣ ስለ ጓደኞቹና ስለ አማቾቹ ክፋት ዝክዝክ አድርጎ ይነግራል። በእርግጥ አንዳንዴ ለሰው ስታካፍለው የሚቀልህ ነገር ይኖራል። ግን ለማን ነው የምታካፍለው ነው። ድንገት ላገኘው ሰው ስላገናኘህ ነገር የሚመለከተውን ጉዳይ እንጂ ያን ያህል ኤክስትራ ማይል ርቀህ ስለ ገመና ማውራት ትዝብት እንጂ መፍትሄ አያመጣም። አለፍ ሲልም እንደዚህ አይነት ገጠመኞችን ሊያመጣ ይችላል።
የምናሞቀው አብረን ሰብሰብ ብለን ነው። እዚህ ላይ ነው ጨዋታው። አሁን ነው ግቢ ግባከ እንግባ አብረን የታል ከፍ የታል ወረት በፍቅር ሰው ማልጎዳ ትንሽ ትልቅ አክባሪ ሁሉንም ሆኜ ኗሪ ቀልብሽን አረጋጊ ለመጪው እንዳትሰጊ የእውነት ፍቅርን ብትሰጪኝ ለራዳው ተመቸሽኝ የዳንሲታይ ሆነ كده عفارة يابا يا ابو ليس بتبرا